alle Gäste außer ውጪ ማለት ነው። ዳይነር እዩት እዚህ ጋር ሞተር sind da ካንተ እናት ውጪ ሁሉም እንግዶች ተገኝተዋል ማለት ነው። ትርጉሙ alle Gäste außer deiner አያችሁት? ዳይነር ያር ለምሳሌ አመት ማለት ነው አይደል? ፕሉራል ሲሆን ያር ከዛ ዳቲቭ ስናደርገው ፕሉራል ዳቲቭ ስናደርገው ያርን ያችሁ እዚህ ከባለፉት 3 አመታት ጀምሮ ማለት ነው። ያር ሞነ ኢሽን ፍራንክ ሳይት ስለገባ ዳቲቭ አደረገው ያርን ያችሁ ሳይት ደግሞ ጊዜ ማለት ነው። ይሄኛው እንትን መሆን አለበት ካፒታል ላይ ወይ ደግሞ ክሮስ ነው ነው መስሎ ሳይት ነው ሲሆን ጊዜ ማለት ነው። ታይም ይሄኛው ደግሞ ሴንስ እንደማለት ነው። ከንትን ጀምሮ እሺ የዛሬው ትምህርታችን እንግዲህ እዚህ ጋር እንደምታዩት ዶች ፕሬፖዚሽንን የጀርመንኛ ፕሪፖዚሽን የምንለው በእንግሊዝኛ በጀርመንኛ ፕሪፖዚሽንን ይባላል። ፕሪፖዚሽን የምንለው ማለት ነው። አያችሁ እዚህ ጋር አለ ኡምላውት ባለፈው ቡሽታቢየ ምናምን ስናደርግ ነገሮችን እንዴት እንደምናደርግ ተነጋግረን ነበርና ሆኖ ኡምላውት ያለው እንደ ኤ ይነበባል። የዶች ፕሪፖዚሽንን ይባላል። ፕሪፖዚሽን የምንለው ማለት ነው። አያያዥ ቃላት ለምሳሌ እንደ außer እንደ aus bei durch የሆነ በሁለት ቃላቶች በሁለት አረፍተ ነገር መካከል ገብቶ የሚያያይዝ ያንን አረፍተ ነገር በጣም በጣም ጠቃሚ የሆኑ ቃላቶች ናቸው። በጣም ወደ ብዙ ናቸው። ወደ 20 ምናምን የሚሆኑ አሉ፣ ከ20 በላይ ይሆናሉ። በአጠቃላይ በጣም ብዙ የሚወርዱ አሉ። እኔ ጠቃሚዎቹን በአይንስ እና አ ሌቭል አስቫይ ሌቭል ስለሆነ እየተማርን ያለ ነው። በዛ ሌቭል ጠቃሚ የሆኑትን በጣም ጠቃሚ የሆኑትን ነው ያወጣሁት። እስከ በአይንስም ሊደርስ ይችላል። ለምሳሌ እዚህ ጋር zwischen hinter neben እንደዚህ außerdem ምንድነው außerhalb ምናምን ይባላሉ። እዚህ ጋር እነሱን ትቻቸዋለሁ። außer ብቻ ነው ለምሳሌ እዚህ ጋር ያወጣሁት። anyway በጣም ጠቃሚ እንትን ነው። በጣም ማወቅ ያለባችሁ ነው። ስለዚህ ይዤው መጥቻለሁ ማለት ነው። አሁን እነኚህ ፕሪፖዚሽንን በጀርመንኛ በሶስት ይከፋፈላሉ። አንደኛው በዳቲቭ ጊዜ የምንጠቀመው ባለፈው ዳቲቭ እና አኩዛቲቭ ምን እንደሆነ የተወሰነ አይተናል። ትዝ ካላችሁ አይደለ? ይሄ ቪዲዮ አዲስ የሆነባችሁ ሰዎች ካላችሁ ምንድነው ዳቲቭ እና አኩዛቲቭ ካላችሁኝ መለስ ብላችሁ ያሉትን የጀርመንኛ ቪዲዮዎችን ተከታተሉ። እዛ ላይ ገልጫችኋለሁ። ዳቲቭ ሲሆን ምን ይሆናል፣ አኩዛቲቭ ሲሆን ምን ይሆናል። ዳቲቭ እና አኩዛቲቭ ደግሞ እዚህ ጋር ሁለቱንም በዳቲቭም በአኩዛቲቭም የምንጠቀምባቸው ፕሪፖዚሽን ለምሳሌ እንደ አን፣ እንደ አውፍ፣ እንደ ኢን፣ ፎር፣ ሂንተር፣ ዩበር፣ ኡንትን፣ ኔብን፣ ኡንትን፣ zwischen እነኚህ በሁለቱም በዳቲቭም በአኩዛቲቭም ጊዜ የምንጠቀምባቸው አኩዛቲቭ ደግሞ ጊዜ የምንጠቀማቸው durch፣ ohne፣ gegen፣ für እዚህ ጋር እንደምታዩት እነኚህ አኩዛቲቭ ለምሳሌ für dich ከሆነ ላንተ እንደማለት ነው። አሁን ስለዚህ für dir አንለም für dich dies ሲሆን አኩዛቲቭ ነው። dir ለምሳሌ የዱ ማለት ነው። አጠፋዋለሁ። የዱ ለማስረዳት ያክል ዱ አንተን አይደለ? ዳቲቭ ሲሆን dir ይሆናል እዚህ ጋር እንደምታዩት። አኩዛቲቭ ሲሆን dich ይሆናል። ያ ሲ ነው ይሄ dich ይሆናል። ዱ ሲሆን ምንድነው? ዳቲቭ ሲሆን dir ይሆናል። ለምሳሌ ኦን የሚለው ዊዛውት ማለት ነው። ምንድነው? ውጪ ኦነ dich ከሆነ ካንተ ውጪ ወይ ካንቺ ውጪ ለማለት ነው። ስለዚህ አኩሳቲቭ ለምሳሌ ይሄኛው አኩሳቲቭ ነው፣ ይሄኛው ዳቲቭ ነው ማለት ነው። የዳቲቭ ይሄ አኩሳቲቭ። ስለዚህ ዱ ለምሳሌ ዳቲቭ ሲሆን dir ይሆናል አይደለ? ለምሳሌ ich sage es dir ከሆነ እነግርሃለሁ እልሃለሁ። ስለዚህ ዳቲቭ ይሆናል ማለት ነው። ወይም ደግሞ እዚህ ጋር ለምሳሌ ዳቲቭ ላይ ያወጣቸው ሱ dir ለምሳሌ ሱ dir ወደ አንተ ማለት ነው።
ለምሳሌ ich komme zu dir ከሆነ ወደ አንተ እየመጣው ነው ወይ ደግሞ እመጣለሁ ማለት ነው አይደለ? ሱ ከሆነ ዳቲቭ dir ይሆናል እንደ ሳሳያችሁ ምሳሌ ማለት ነው። dich ሲሆን ደግሞ አኩዛቲቭ እዚህ ጋር dich ይሆናል። ለምሳሌ ohne dich ከሆነ ምን ሆነ ማለት ነው? ካንተ ውጪ ሆነ ማለት ነው። ohne dich አኩዛቲቭ አያችሁ፣ በአኩዛቲቭ ላይ የጠቀስናቸው durch ohne gegen für ለምሳሌ für dich ላንተ እንጂ für dir አንልም። አያችሁ ይሄ ነው አኩዛቲቭ እና ዳቲቭ የምንለው እንደው በሃይላይቱ ምሳሌዎቹ ማለት ናቸው እነኚህ ናቸው። ስለዚህ ምሳሌዎችን እንጽፋለን፣ ግራ አትጋቡ፣ በደንብ ጽፈን እናያለን። ዳቲቭ ላይ የምንጠቀማቸው ፕሪፖዚሽንን außer እንደምታዩት außer aus bei mit zu von nach seit እና seit ይሄኛው seit ይሄኛው ደግሞ seit ትንሽ የእንትን ልዩነት seit እና seit ሁለቱም ተመሳሳይ ይመስላል፣ ግን ይሄ ዘ ሳውንድ አለው ኤስ ሲሆን ባለፈው መጀመሪያ ክላስ ላይ ነው መሰለኝ ተነጋግረናል። እንደዚህ አይነት ዜድ ያለው ሲሆን ደግሞ ሰ የሚለውን ሳውንድ ይወስዳል። ኤስ ሲሆን ደግሞ ብዙ ጊዜ በጀርመንኛ ዘ የሚለው። ስለዚህ ኛው ዛይት ስፋያር ወይም ደግሞ በቃ ከ2 ዓመት በፊት ሳይት ደግሞ ጊዜ ማለት ነው። ይሄኛው እንትን መሆን አለበት ካፒታል ሌተር ወይ ደግሞ ግሮስ መጻፍ አለበት። ናውን ስለሆነ ሳይት ነው ሲነበብ ጊዜ ማለት ነው ታይም። ይሄኛው ደግሞ ሴንስ እንደማለት ነው በእንግሊዝኛ ከንትን ጀምሮ እንደማለት ነው። ስለዚህ እንዲሁ አነባበቡን ማስረዳት ያክል ነው። ፎን ናህና ዛይት ዳቲቭ አኩዛቲቮች ላይ ደግሞ እንጠቀመው። አሁን በምሳሌ እንመጣለን። durch ohne gegen für የተመረጡት ማለት ነው። በጣም አስፈላጊ ነው። ዳቲቭ ላይ ደግሞ እንደቀደም ነገራችኋል። እሺ የመጀመሪያ ምሳሌ በምን እንስራ? በዳቲቭ ኦኬ ኖ በምን እንስራ አይደለም። ዛሬ ይኸውላችሁ 3 ክፍል ነው የማቀርበው። ዛሬ የምሰጣችሁ ምሳሌዎች ስለ ዳቲቭ ማጠን ብዙ ስለሆኑ ማለት ነው። ዛሬ የምናየው ክፍል በዳቲቭ ላይ ዳቲቭ ፕሪፖዚሽንን የምንጠቀምባቸውን አረፍተ ነገሮች ነው የምናየው። ማለት ፕሪፖዚሽንን ዳቲቭ የሚወስዱትን አረፍተ ነገሮች ነው የምናየው። ዳቲቭን ነው የምናጠናው። ፕሪፖዚሽንን በዳቲቭ ነው ዛሬ የምናጠናው። ከዛ በአኩሳቲቭ በሚቀጥለው ጊዜ በዳቲቭ እና በአኩሳቲቭ በሁለቱም ደግሞ እየለያየን እያቀላቀልን የምንጠቀማቸውን ደግሞ እነኚህ በ3ኛው ክፍል እናያለን ማለት ነው። ስለዚህ የመጀመሪያ ምሳሌ ለምሳሌ በሱ እንስራ። ያ ማለት ለምሳሌ ዚ ወይ ደግሞ እሷ ወይ ደግሞ ላይክ ለምሳሌ ሄለን። እሺ ሄለን geht zu ihrem Auto. Okay. አሁን እዚህ ጋር ላይ zu ihrem Auto ያ አሁን ይኸውላችሁ የምናየው ፕሪፖዚሽን ምንድነው? ሱ የሚለው አይደለ? እሺ ወደ እንደማለት ነው። ሱ ዲር ቅድም አልኳችሁ ወደ አንተ እንደማለት ስለሆነ ሶ ኢረም ይኸውላችሁ እዚህ ጋር ዳቲቭ የሆነበትን ምክንያት ነው የምናየው። ኢረም ኢረ ማለት በደንብ አስረዳችኋለሁ። ኢረ ማለት የሱ ባለፈው ፖዚቲቭ አድጀክቲቭ ወይ ደግሞ ፖዚቲቭ ፕሮኖምን ስናይ አድጀክቲቭ በእንግሊዝኛ ፖዚቲቭ ፕሮኖምን ስናይ ትዝ ካላችሁ የሷ ማለት ኢረ ወይ ደግሞ ኢረም ወይ ደግሞ ኢረር እንደ አኩሳቲቭ ዳቲቭ መሆኑ ይለያያል። እንደዛ ይወሰናል ይቀጥታ። ስለዚህ ኢረ ማለት የሷ ማለት ነው ብለናል። ኢረም ኢረር ሊሆን ይችላል እንደሚመጣው ከዛ በኋላና አሁን ማለት ነው። ግን የሷ ማለት ነው ብለናል። ኦኬ ሄለን አንደኛው ምሳሌ ጌት ሱ ኢረም አውቶ። አሁን እዚህ ጋር ባለፈው በደንብ አስረቻቸው። አውቶ ናውን ነው። ስለዚህ በካፒታል ግሮስ ነው የሚጻፈው ማለት ትልቅ ማለት ነው። በትልቁ ነው የሚጻፈው ኤ የሚጻፈው። ኦኬ ሱ ኢረም አሁን ዳቲቭ የሆነበትን ነገር የምናየው ምን ሲሆን ነው? ኢረም እቺ ኤም መግባቷ ዳቲቭ መሆኑን ይነግረናል ማለት ነው። ስለዚህ አሁን ብዙ ጊዜ ጀርመንኛ የሚችሉ ሰዎችም የሚሞክሩ ሰዎችም ምናምን እንደዚህ ሲያወሩ ስሰማ የምንሳሳተው ስህተቶች ምንድን ነው?
ለምሳሌ ሱ ኢረ አውቶ ይላሉ። ኢረ ቫስ ምን እንደዚህ አይባልም። ልክ አይደል? ሱ ከሆነ ሁሌ ዳቲቭ ነው መውሰድ ያለበት። ገብቷችኋል? እዚህ ጋር ነው። ስለዚህ ሱ ከሆነ ዳቲቭ ከሆነ የሚወስደው እንደ ናውኑ ይወሰናል። አውቶ ዳስ አውቶ ነው አይደለ? ስለዚህ ዳስ አውቶ ይኸውላችሁ ዳስ ይሄ ነገር ልቀይረው። ዳስ አውቶ ለምሳሌ ዳስ አውቶ ነው አይደለ? ስለዚህ ዳስ አውቶ እንትን ነው ዳስ ነው የሚወስደው። ስለዚህ የዳስ ደግሞ ዳቲቭ ዴም የሚል ዳቲቭ ነው የዴም ነው የሚወስደው ማለት ነው። ዳቲቭ ሲሆን አውቶ ዴም ነው ዳቲቭ ሲሆን ከዚህ ዴም የመጣ ነው እዚህ ጋር ኤም የገባው። ገብቷችኋል? አሁን ለምሳሌ እዚህ ጋር ልቀይረው በደንብ ላስረዳችሁ። እዚሁ ጋር ልቀይረውና ሱ ኢረር ሙታ ቢሆን ለምሳሌ እንደውም ጥሩ ምሳሌ አመጣ። ይወላችሁ ሙታ ዲሙታ ነው እናት ማለት ነው። ግሮስ ነው የሚጻፈው ዲሙታ። እሺ አሁን ዲ የሚለው በዳቲቭ ጊዜ ዳር ይሆናል። ዳር ይሆናል፣ ደሙታ ይሆናል በዳቲቭ ጊዜ። ስለዚህ ሱ ኢረር ሙታ ይሆናል ማለት ነው። አያችሁ? ሱ ኢረር ሙታ። ምክንያቱም ሙታ ዳቲቭ ስለሆነ ዴር የሚለውን ስለሚወስድ ይቺ አር ወደዚህ ትመጣለች። ኢረ የሚለው የሷ ሆኖ ሳለ ከዛ ይሄ አር ይመጣና ኢረር ይሆናል። ሱ ኢረር ሙታ። ስለዚህ ወደ እናቷ ትሄዳለች ይሆናል። ቀጥታ ይቀየራል። ኤለን ጌት ሱ ኢረር ሙታ ከሆነ ወደ እናቷ እየሄደች ነው፣ እናቷ ወዳለችበት ማለት ነው። ስለዚህ ኢረር ሙታ። ከዛ ግን ምንድን ነው ግን እዚህ ጋር አሁን የተጠቀመው አውቶ ነው። አውቶ ደግሞ ዳስ ነው። ስለዚህ በዳቲቭ ጊዜ ዴም ስለሚሆን እሱ ኢረም አውቶ ይሆናል ማለት ነው። ገብቷችኋል አይደል? እርግጠኛ ነኝ ገብቷችኋል። ካልገባችሁ እንትን ትሰጡኛላችሁ። ምንድነው ካመንት ላይ ትጽፉልኛላችሁ። አያችሁ እንዴት እንደሚቀያየር እሱ ኢረም አውቶ። እሺ ሌላ ምሳሌ አሁን የሱን ጨረሰ። ሌላ ደግሞ ባይ ኦኬ ኤያ ለምሳሌ ዩባ ናህ übernachtet heute übernachtet ለምሳሌ bei seiner Freundin. ምንድን ያመጣብን አላችሁ? እሺ ባይን ነው ያየነው። ባይ ዛይነ ፍሬንድን ማለት ጓደኛ፣ የሴት ጓደኛ ማለት ነው። ዛይን ማለት የሱ ማለት ነው አይደለ? አያችሁ ቅድም እንዳልኳችሁ ፍሬንዲን ሴት ነች አይደለ? ጓደኛ፣ የሴት ጓደኛ ማለት ነው። ስለዚህ ዲ ፍሬንዲን ስለሆነ በዳቲቭ ጊዜ ዳ ይሆናል። ልክ እንደ ሙተ ብያችኋለሁ። ስለዚህ ዛይነር የሚለውን አር ይወስዳል ማለት ነው። ግሬት። ሶስተኛ ምሳሌ በምን በአውስ ዚ እሷ ኮምት ለምሳሌ ማለት ነው አውስ der Türkei። ኦኬ አሁን እዚህ ጋር ምን እናያለን? አውስ der Türkei የተርኪ ሰው ነች ማለት ከቱርክ ነው የመጣችው ማለት ነው። እዚህ ኮምት አውስ der Türkei ከቱርክ የመጣች ነች። ይሄ übernachtet bei seiner Freundin ማደር ማለት ነው። በነገራችን ላይ ይቅርታ ትርጉሙን übernachtet ማለት የሆነ ቀን በሰው በሌላ ማለት በቃ ማደር ማለት ነው። ምንድን ነው ማደር ማለት ነው ማለት ማሳለፍ። ስለዚህ übernachtet አያችሁ እዚህ ጋር ከሆነ እንደዚህ ይወስዳል ብለን ባለፈው ሳብጀክቶች እንዴት ከቨርቦች ጋር እንደሚሄዱ የተወሰነ አይተናል። ስለዚህ übernachtet ይሆናል bei seiner Freundin heute ዛሬ ወይ ደግሞ heute übernachtet bei seiner Freundin። እሺ ልክ እንደዚህ aus der Türkei ከሆነ ይሄኛው ምሳሌ ማለት ነው። እሷ ከተርኪ ነው የመጣችው ከሆነ ከቱርክ ሀገር ማለት ነው። የቱርክ ሰው ነች። aus የሚለው der Türkei ኖርማሊ ቱርካይ ነው አይደለ? ዋናው በጀርመንኛ
ሴት የሚወስድ ጾታ ነው ያለው፣ የሴት ጾታ ነው ያለው ቱርካይ። ግን አው ስለገባ ዳቲቭ ስላደረገው ቅድም ልክ እንዳልኳችሁ ዳርን ይወስዳል። ስለዚህ አስደን ቱርካይ እንላለን ማለት ነው። ሌላው በዛይት ዛይት። እሺ ለምሳሌ ዛይት ግሮስ ትራያር ያርን ምን እንደሆነ አስረዳችኋለሁ። ዛይት ትራያርን ቮነ ኢሽ ለምሳሌ ኢን ፍራንክፉርት ኦኬ seit 3 Jahren ምንድነው? ፕሉራል ማለት ብዙ ሲንጉላር አይደለም። ፕሉራል ሆኖ ዳቲቭ ፕሉራል ዳቲቭ ያረ ነው አይደለ? ዋናው ያረ ያር ለምሳሌ አመት ማለት ነው አይደለ? ፕሉራል ሲሆን ያረ ከዛ ዳቲቭ ስናደርገው ፕሉራል ዳቲቭ ስናደርገው ያረን ያችሁ በዚህ ነው ማለት ነው። ስለዚህ ዛይት ራያርን ከ3 ዓመት ጀምሮ ከባለፉት 3 ዓመታት ጀምሮ ማለት ነው ቮነ ኢሽ ኢን ፍራንክፉርት ነው የምኖረው እኔ ማለት ነው። ቮነ ኢሽ ኢን ፍራንክፉርት እኔ የምኖረው በፍራንክፉርት ነው፣ ፍራንክፉርት ውስጥ ነው። ዛይት ዳቲቭ ድራይ ኖርማሊ እንደዚህ አይነት ስትጽፉ ብዙ ጊዜ ድራይን ራሱንም እንደዚህ ብትጽፉት ይሻላል። እኔ ለማሳጠር ብዬ ነው። ራይን ራሱን ብትጽፉት ይሻላል እንጂ በስም በቁጥር ባትጽፉት ይሻላል። ኤኒዌይ ዛይት ራያርን ከ3 ዓመት ጀምሮ ቮነ ኢሽ ኢን ፍራንክፉርት ዛይት ስለገባ ዳቲቭ አደረገው ያርን አያችሁ። ኦኬ ሌላ ምንድን ነው? ፎንና ና wir ለምሳሌ ማለት ነው wir fahren ነው ይቅርታ ግሮስ አይደለም ፎን ሚንሽን ና ለምሳሌ ሽቱትጋርት wir እኛ fahren ኢኤን ይገባል። ያ wir ከሆነ ሁሌ ፕሉራል እንትን ነው የሚሆነው። የፕሉራል እንትን ነው የሚወስደው እኛ ስለሆነ ፋረን ይሆናል። ፎን ሚሽን በቃ ና ፍራንክፉርት። ይሄ እንኳን ብዙም ዳቲቭ ምናምን ለማስጠት ብዙ ለምሳሌ ዳቲቭ ይሄንን ለመስጠት ምሳሌ ፎን ለምሳሌ የሚሻለው ይሄ ከዚህ ምሳሌ ይልቅ ለምሳሌ ፎን ዲር ካንተ ዳስስ ፎን ዲር ለምሳሌ ዳስስ ፎን ዲር ከሆነ ይሄ ያንተ ነው እንደማለት ነው። ፎን ከሆነ አያችሁ ቅድም እንዳልኳችሁ ዱ የሚለው አንተ ወይ አንቺ የሚለው ቃል ዳቲቭ ሲሆን ዲርን ነው የሚወስደው ብያቸዋለሁ። ዲር ዳቲቭ ሲሆን አኩዛቲቭ ሲሆን ደግሞ ድሽ አይደለ? ስለዚህ ፎን ሲገባ በፊት ማለት ነው። በፊት ማለት ከ እንደማለት ነው ወይ ደግሞ የ እንደማለት ነው። ፎን የም ከም ለማለት ይሆናል። ለምሳሌ እዚህ ጋር ከ ለማለት ፎን ሚንሽን nach ሽቱትጋርት ከሆነ ከሙንሽን ወደ ሽቱትጋርት እየሄድን ነው ማለት ነው። እየነዳን እየሄድን ነው ማለት ነው ወይ ደግሞ እየሄድን ነው። ፎን ዲር ከሆነ ግን ያንተ እንደማለት ነው። ዳስስ ፎን ዲር ያንተ ካንተ ነው ወይ ደግሞ ያንተ ነው ወይ ካንተ ነው። ራይት። ስለዚህ አያችሁ ፎን የሚለው ዳቲቭ ሲሆን ዲር ይመስላል ማለት ነው። ግሬት በጣም ደስ ይላል። ሌላ ምሳሌ ፎን አይተናል፣ ዛይትን አይተናል፣ ናህን አይተናል፣ ሚትን አይተናል። አላየንም። ኦኬ ሚት። እሺ ለምሳሌ ኢሽ ፋር mit dem Auto zur no ይቅርታ ለምሳሌ ማለት ነው in die Stadt እሺ እዩት በደንብ ich እኔ fahre mit dem Auto ቅድም እንዳልኳቸው አያችሁ ኢረም ዴም ነው የሚወስደው አውቶ ዳስ አውቶ ስለሆነ ዳቲቭ ዴም ይሆናል። ስለዚህ ich fahre mit dem Auto በመኪና ነው የሚሄደው in die Stadt ይሄ አኩዛቲቭ ነው ወደ
ከተማ ለማለት ነው in die Stadt in der Stadt ከሆነ ከተማ ውስጥ ማለት ነው ወደ ከተማ ለማለት ደግሞ አኩሳቲቭ ስለሆነ in die Stadt ከተማ ማለት ነው mit dem Auto በመኪና ነው የሚሄደው ወደ ከተማ እሺ ich fahre mit አያችሁ dem Auto ሌላ ሁሉንም አይተናል አይደል ወደ ምን ቀረ ኦኬ außer እሺ außerን አይተን ከዛ ይሄኛውን außer አይተን ከጨረስን ማለት ነው የመጨረሻ ምሳሌ great ለምሳሌ außer alle Gäste außer deine Mutter sind da. በጣም ደስ የሚል ምሳሌ አመጣለሁ ኦኬ alle Gäste አያችሁ ናውን ነው Gäste ናውን ስለሆነ groß geschrieben መሆን አለበት alle Gäste schreiben የምናደርገው ምንጽፈው groß ነው ስለዚህ Gäste ምንድነው እንግዶች ማለት ነው alle Gäste ሁሉም እንግዶች außer ውጪ ማለት ነው außer ይቅርታ ትርጉሙን ግን በዛው እየነገርኳችሁ ነው ሚት ማለት with ማለት ነው በእንግሊዘኛ ወይ ደግሞ ከምናምን ጋር mit dem Auto በመኪና እንደማለት ነው ከመኪና ጋር ነው በአማርኛ አስተርጎም ግን በመኪና ለማለት ነው mit ፎን ቅድም ነግሬያችኋለሁ ዘይት ማለት ከዚህ ጊዜ ጀምሮ ማለት እንደሆነ ነግሬያችኋለሁ aus ማለት kommt aus der Türkei ከቱርካይ የመጣ ነው brought by seiner Freundin በጓደኛው ቤት by mir ከሆነ እኔ ቤት by dir ከሆነ አንቺ ወይ ደግሞ ያ እንደዛ ለና geht zu መሄድ zu ihrem Auto እሺ alle Gäste außer ውጪ ማለት ነው deiner እዩት እዚህ ጋር Mutter sind da ካንተ እናት ውጪ ሁሉም እንግዶች ተገኝተዋል ማለት ነው ትርጉሙ alle Gäste außer deiner አያችሁት deiner Mutter sind da መተዋል sind da ማለት ያው እዚህ ናቸው ማለት ነው መተዋል አሁን ምንድነው ሙተ ቀደም እንዳልኳችሁ die Mutter ነው አይደለ ዳቲቭ ሶን der Mutter ይሆናል der ስለሆነ አርን ስለዚህ deiner Mutter ካንተ እናት ውጪ außer ዳቲቭ ናቸው ስለዚህ በጣም ጠቃሚ የሆኑ ዳቲቭን የምናይባቸው እንትኖች ምሳሌዎች እነኚህ ናቸው ፕሪፖዚሽንን በዳቲቭ ላይ ያሉትን በጣም ወሳኝ ለዚህ ሌቭል አሁን ላላችሁበት ሌቭል በጣም ወሳኝ የሆኑትን አይተናል እንዳትረሷቸው አይ ቲንክ ጽፋችኋቸዋል ወይም ደግሞ ስጽፍ ድጋሚ ቪዲዮን እያያችሁ በእውነት በጣም ኢምፖርታንት ስለሆነ ጻፏቸው እና በሚቀጥለው ደግሞ በአኩዛቲቭ እናያለን አብራችሁኝ ስለቆያችሁ ደስ ብሎኛል አይ ሆፕ መልካም ጊዜ ነበረን ሰብስክራይብ ማድረግ አትርሱ ሼር ደግሞ አድርጉት ቪዲዮዎችን ብዙ ሰዎች የሚያዩ ሰዎች ይኖራሉ በእርግጠኝነት እንዲደርሳቸው ለነሱ ሼር አድርጉ ማየት የሚፈልጉ የሚያስፈልጋቸው ጀርመንኛ መማር የሚፈልጉ in millions ሊኖሩ ይችላሉ ለምሳሌ I don't know 1 ሚሊዮን ሰው ከኢትዮጵያ ከመቶ ምናምን ሚሊዮን ሰዎች 1 ሚሊዮን ሰው ጀርመንኛ መማር የሚፈልግ ሊኖር ይችላልና በተለያዩ ማህበራዊ ገጾች መድረስ እንዲችሉ ሼር አድርጉ እና ላይክ አድርጉ ኮሜንታችሁን ጻፉልኝ ምን መሻሻል አለበት ምናምን አስተያየታችሁን ጻፉልኝ ትምህርቴ እንዴት ነው ጀርመንኛ የምታውቁ በደንብ የምታውቁ ካላችሁ አስተያየት ስጡኝ እስቲ ምን አይታችኋል ኦኬ እና በሚቀጥለው ጊዜ እንገናኛለን ቻው ባይ